ሰላም ጤና ይስጥልኝ እንዴት ናችሁ ዶክተር ሚሚ ሙላስ ነኝ ዛሬ ስለ የወር አበባ ህመም የተወሰኑ ህክምናዎችን እንነጋገራለን ወይም ደግሞ መፍትሄዎችን ይህም አብዛኞቹ ሴቶች የወር አበባ ሲመጣባቸው ያማቸዋል ነገር ግን የተወሰኑ ሴቶችን የቀን ተቀን ተግባራቸውን እንዲያከናውኑ በጣም እስከማገድ ድረስ ህመም ይሰማቸዋል በተለይ ደግሞ early menarche ወይም ደግሞ ከ12 አመታቸው በታች የወር አበባ የሚመጣባቸው ሰዎች ረጅም የሆነ የወር አበባ ጊዜ ስለሚያሳልፉ በጣም በህመሙም የመሰቃየት ቻንስ አላቸው ማለት ነው ስለዚህ ወደ መፍትሄዎቹ ስንመጣ የመጀመሪያው በተለምዶ በመናረጋው በሃይላንድ ውሃ ሙቅ ውሃ ይዞ ሆዳችን ላይ ማድረግ ወይም ደግሞ ሂት ፓች ያለን ሰዎችም እሱን ገዝተን የሙቅ ውሃ አድርገን ሆዳችን ላይ ማድረግ እሱ ህመሙን ሪሊፍ እንዲያደርግ ይረዳናል ሁለተኛው ዳይክሎፌናክ ኢቡፕሮፊን የተባሉ የህመም ማስታገሻ መድኃኒቶችን መጠቀም እነዚህም የህመም ማስታገሻዎችን ስንጠቀም ግን በተለይ ጨጓራ የሚያመን ሰዎች ከሆን ቼክ ማድረግ አለብን ወይም ደግሞ የበለጠ ሊያባብስብን ይችላል ሶስተኛው ነገር ምግባችንን መቀየር አብዛኛውን ወደ ቬጂቴብል ወይም ደግሞ አትክልቶች መቀየር ፋቲ ዳይቶችን መቀነስ እንዲሁም ደግሞ ስሞኪንግንም ወይም ደግሞ ሲጋራ ማጨስም ደግሞ መቆም አለበት ብለን እንመክራለን ሌላኛውና አንድ ጥናት የተደረገበት ነገር ኤክሰርሳይዝ ማድረግ ወይም ደግሞ የአካል ብቃት እንቅስቃሴ ማድረግ ነው ይህም ለ8 ተከታታይ ሳምንታት አንድ ሴት ልጅ በሳምንት ለ30 ደቂቃ ለ3 ቀናት የምትሰራ ሴት ሲግኒፊካንትሊ ከየወር አበባ ህመሟ በጣም ቀንሷል ብሎ ጥናቱ አቅርቧል ስለዚህ ኤክሰርሳይዝ ማድረግ አንዱ ዋና መፍትሄ ነው ማለት ነው ሌላኛው ደግሞ ሰፕሊመንቶችን እንደ ካልሲየም እንደ ቪታሚን እና እንደ ማግኒዚየም ሰፕሊመንቶችን መጠቀም የወር አበባ ህመማችንን ለማስታገስ ይረዳናል አመሰግናለሁ